ተመስገን ጥሩ ነው ካባ እናንተ ባድን ያማራን በጀት የጨረሰው በካባ መሸለምና በሐረርና በቡልጋ በሬ ሰንጋ ስጋ ባድን ወርቅ አንገታቸው ላይ ያንጠለጠለ ለገዳዮች ለነሽ መልስ ሳይቀር ለናቢ እንዴ አማራ ሽርጣን ብሏል ብሎ እኮ ያስጨፈጨፈው የቀድሞ ጠቅላይ ሚኒስትር ታምራት ላይኔን እኮ ከነሚስቱ እኮ የሸለመ ነው። አያቶቻችን ባጭር ምን ይሸጡትና ይለውጡት የነበር ኦባንግ ሜቶ እኮ ካባ ለብሷል። የንጉስ ልጆች ጎንደሬዎች የንጉስ ልጆች ፈረስ እየሳቡ የባሪያ ልጅ ደግሞ ተቀምጦ ያየነው ኦባንግ ሜቶ ነው። ይሄንን እኮ አይተናል እኮ ባይናችን የአማራውን የገረር ልጅ የባሪያ ልጅ አሁን ሰው አርገን አሁን ቤተ መንግስት እናስገባዋለን። አብይ የመጣ ጊዜ እኮ ገዱ አንዳርጋቸው የተባለ ደንቆሮ ስልጣን ያሲባል እኮ በባታ በኩል በጥይት ቤት በኩል እኮ ዘሎ ይወጣ ሰውዬው አይገባኝም ብሎ አብይ ገና ቤተ መንግስቱን አላፈረሰውም ነበር። በቃ ገዱ አንዳርጋቸው ደመቀ ዚምሩ ሲባሉ እነዚህ የባሪያ ልጆች በጥይት በኩል በባታ ቤተክርስቲያን ገዳም በኩል እኮ ዘሎ ያመለጡ ናቸው። አየው ባሪያ ናቸው፣ የባሪያ ልጅ ናቸው። እንዴት አድርገው አቅማቸው ይቻል ማራገቢያ ዟሪው ግን አብይ አህመድ መጥቶ ቁጫል አሁን ቂጡን እየወጋው ገዱ አንዳርጋቸው በገብርኤል ቤተክርስቲያን በባታ በኩል እኮ ያመለጠ ሰውዬ ገና ውይይት አልሾሙት። ደመቀ በጠቅላይ ሚኒስትሩ በዚያ በመለስ በሰራው ቢሮ በኩል ፓርላማው ዘሎ ወጣ። ይሄኛው በዚህ የቴዱ ሲባል ዘለው ወጥተዋል። መንግስት ስለፈረሰ የለም ጦር ቤተ መንግስቱ አይታጀብም። ገና መንግስት ፈርሷል። ወያኔዎች አጥር ላይ እኮ ዘለው ያመለጡ ናቸው። ላለመሾም አማራ ባሪያ ነው ላለመሾም ጎበዛው ነው ቢነገራን ውሸት ይመስላል። የጦርነቱ ጊዜ እኮ ገዱ አንዳርጋቸውና ተፈራ ማሞ ምርጦ ለማርያም ነው የተያዙ። የወሎ ህዝብ በጦርነት አስጨርሰው እነሱ የ6 ሰዓት የመኪና ጎዳና በእግራቸው 3 ሰዓት ይገቡ። እንዴት ነው ሄዱ ነው ያሉት ተመስገን ጥሩ ራሱ አናምንም ብለው በቪዲዮ ሲታዩ ነው ምርጦ ለማርያም ላይ ተፈራና እነዚህ ናቸው እኮ ዛሬው እንደ ጀግና የሚጫወቱ። አሁን የአሜሪካ ጥቁር አለ ሱሪውን ቆለጡ ላይ ነው የሚያስረው። ፓንቱ የውስጥ ግልገል ሱሪ ወደዚህ ወደማ አንዳንዱ ሰንበሩ ይሄ የቂጡ ክፍተት ይታያል። እንደ አብይ አህመድ አይታችሁ ከሆነ አሁን ጠቅላይ ሚኒስትሩ ነው ክብሩን ጥሎ ፈንዲሻ ቂጡና ፈንድዶ አይተዋል። ፈንድድ ሲል አጭር ኮት የሚያደርግ ይቺ ደግሞ እንደ መንግስቱ ኃይለ ማርያም እዚች ጋር እንደዚህ እንደነ ኩባው መሪ እንደነ ጋዳፊ ለመምሰል ይችን ያደርጋል። ጥቁር መነጽር አድርጎ አጭር ናት ይቺ ቆበቶ ጋር ነው ያለች ሸሚዙ ምን አለ እንደ ኤፍሬም ታምሩ እኮ ረዘም ያለ ኮት ቢያደርግ ፈንደድ ሲል ሽምብራ ምናምን ሊያቀብል ሲል ወጥ ሊቀዳ ሲል ስታዩ አብይ አህመድ ቂጧ ፈንድዶ ፈሰሱ የቂጡ ፈሰስ ይታያል። ይወራዳ እኮ ነው አሁን እየመራን ያለ ሐቁ እኮ ነው። ደሃውን ይኸውልህ ደሃ በጠቅላላ ኢትዮጵያውን ቲክታክ ላይ የምታየው የድህነት ባህሪ ነው። የአሜሪካ ጥቁር አይተዋል። አሁን ኒኬል ብረት ወርቅ አስመስሎ ይሄን ተደርድሮ በአንድ ጣቱ ላይ 3 ቀለበት ሮቦት መስሎ ይበቅ እንደዚህ ቆምላል። ክለብ ስትሄድ እዚህ ጋር ውስኪውን እየጠጣበቅ ቺክ ነው የሚያው ትላልቅ ቂጣ ያላቸው ነው የሚል ወሳብ ጋይስ ወሳብ ብሎ አብሮ ተከትሎ ሄዶ መጠጥ ለ16 ሰው 300-400 ዶላር አንዴ ገንዘብ እኮ የለው። ያችን ጨርቁን ከፈኑን ያሳያል። ቂጡን እዚህ ጋር ባዶ አርጓል። ዝቅ አርጎ ይጋብዛል። ሃይ ነው በቃ ጥቁር ሃይ መኪናዊ ክራይ ነው። አንዳንድ ያልከፍል ሲል ይወስድበታል ባንክ። መጨረሻ ቤቱን ተከትለ ከኋላው ስትሄድ የወደቀ የጥቁር ሰፈር ባርኪንግ ዶግ አለ እንደሚባል ተናካሽ ሰዎች አሉ ብሎ ፖሊስ ጽፎላል። አንድ ቀን ሳይል ይሄንማ ማወቅ አለብኝ የሰውዬ ምን አይነት ንብረት ቢኖረው የለካ ኒኬል ነው ያረው እንደ ዮኒ ጓየው እዚህ ጋር ድርድሮት ይወጣ ነበር።
ወርቅ ቋር ያ ወርቅ ካለው ቲክታክ ላይ ዮኒ ጓያውን አታገኙ። ንግድ ነው የሚገባ አስበዋል። ይሄና ይሄ ቢሸጠው እኮ $350,000 ይሆናል። ንግድ ይከፍት ነበር ዮኒ ጓያው። ውሸቱን ነው። ስታይሉ የአሜሪካ ስታይል ወሬ ነው፣ ውሸት ነው፣ ምንም የለው። አሁን የኢትዮጵያ ሕዝብ እንደዚህ አይነት ውዳቂ ነው። ምግብ በመብላት በደሃ ላይ መጉረር በኢትዮጵያ ደሃ ሕዝብ ላይ ይሄ ቁርጡ አያችሁት? የቴክሳስ ቁርጥ። አንድ ደግሞ የደቡብ አለ ትራክ ነጂ ደግሞ አሁን ሰሞኑን ዳላስ ሄድና ተመልከቱት ቁርጡ ዋው ተበላ ከበራ ይርላል ሰዓት ነው። ከችበሉ ኢትዮጵያዊ እንዲህ አይነት ወራዳ የደሃ ልጅ አይቶ የማያውቅ እንደኛ በበቆሎ እርሻ ውስጥ ያላደገኩ እንውይ ወራዳ እርጎ እንደኛ ጠጥቶ አይብ በካልቾ ጎመን በቴስታ እየመታ አላደገም። ዱባ ወጥ በካልቾኛ መተነ ሽሮና ዱባ ወጥ ጠላት የነበረኝ ለካ ሽሮ አንደኛ ምግብ ነው። ጎመን ራሱ አሜሪካን ሀገር ስመጣ ወደ አዲስ አበባ ስመጣ ጎመን ሶ ኤክስፔንሲቭ ምግብ ነው። ለካ የጎጃም ጓሮ ሁሉ ጎመን እኮ ነው፣ አረንጓዴ ኦርጋኒክ እየተቀነባ ያገኝ ጎመን አንመላም ይያል አይቶ የማያውቁ ናቸው። አሁን ቲክታክ ላይ አዋረዱት የኢትዮጵያን ሕዝብ። አማራ እኮ ከሌሎች ብሔሮች ጋር ሲለምን እኮ አማርኛ ባለመቻላቸው እኮ የሚያላግጥ እኮ ባንጨዝ ለማምላክ እሺ ለማምላክ ብለው ይላሉ። አንደኛው ደግሞ በጊዮርጊስ ይሰናል በጊዮርጊስ ይላል ኦሮሞ። ወላይታው በማረም አነስውር ነው በማረም ሲል አማራው አማርኛ በመቻሉ ከትከት ብሎ ስቆ ለማኝ እኮ እንት ጉልድፋ ይዘት ለምናላውን ከኛ እኩል ቀንጥሎይ ነው እንጂ የግራዝማች አያሌው ልጅ ወይኔ የበላይ ዘለቀ ልጅ ቀንጣለኛ አይደል? አሁን ምን አለ አማርኛውን አስተካክል እንጂ ለልመናም አማርኛ አስተካክል። አማራ አንጉረኛ ልመና ላይ ይዋልክ ቋንቋ ይሻሻል። ልመና እየለመንክ የምልካውን ይፍረስ ሲሉ ለምን ይፈርሳል ብለህ እኮ መቋሚያን ይዘህ እኮ የምትደናበር ነው። መጀመሪያ እዚያ ጋር ልመና የጣለ ማን ነው? ምን ይልክ እኮ ከኔ ጀምሮ ዘር መቁጠር የለብንም። እኔ እቆጥራለሁ አንዳንዴ መቁጠር የለብንም። ዛሬ ገንዘብ መቁጠር ነው ወንድም የሚያዋጣው። ዘር ቆጠራ አያዋጣም። አጥንት ቆጠራ አያዋጣም። ዶላር ቆጠራ ግን ያዋጣል። ገንዘብ ቆጠራ ላይ ግባ። ያማራ ልጅ የኢትዮጵያ ሰው የኢትዮጵያ ሕዝብ ኦሮምኛ እንዲሆንለት አይደለም። የኦሮሞ ወጣት ኦሮምኛ ቋንቋ እንዲሆንለት አይደለም። አማርኛን አጣርቶ ይችላል። የኦሮሞ ወጣት የሚፈልገው የኢትዮጵያ ወጣት አማራው ዳቦ ነው፣ ስራ ነው፣ ዩኒቨርሲቲ ገብቶ መማር ነው፣ መሰልጠን ነው። አማራ የሚሰራለትን የሚያስብለትን እንደኔ ያለውን ይጣላል። ጠላቶቹን ግን ያከብራል፣ ይንበረከካል፣ ገንዘብ ይሰጣል፣ ሚዲያ ይከፍታል። እንዲህ አይነት ጥናዣም አማራ መጥፋት አለበት። እዚህ ውስጥ ያላችሁ መጥፋት አለባችሁ። ደግሞ ትጠፋላችሁ፣ ታያላችሁ፣ ትጠፋላችሁ። ማንም አይልናችሁ። ራሳችሁን በራሳችሁ ነው የምታጠፉት። ምቀኛ ናችሁ፣ ሆዳም ናችሁ፣ ሌባ ናችሁ። ፕሮፌሰር አስራት እንዳሉት ሆዳም ዲያስፖራ ገንዘብ አላችሁ። የእኛን ሚዲያ እኮ ወደ ሬዲዮ ከፍ ማድረግ አትፈልጉ። ምክንያቱም ከእናንተ የሚበልጥ አማራዎች አትወዱም።